ሰላም ጤና ይስጥልን። እኔ ምክትል ኢንስፔክተር ቢኒያም ይርሳው እባላለሁ። ዛሬ እዚህ የተገኘሁበት ዋና ምክንያት ወይም ይህን ቪዲዮ ያስፈለገበት ዋና ምክንያት በቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽን በቴክኖሎጂ ማስፋፊያ እና መረጃ ክፍል የበለጸገውን አዲስ ሲስተም ለማስተዋወቅና አጠቃቀሙ እንዴት እንደሆነ ለማሳየት ነው የመጣሁት። ይህ አፕሊኬሽን ዋና ዓላማው በክልላችን ውስጥ በቤኒሻንጉል ጉሙዝ ክልል ውስጥ በክልል ከወረዳ እስከ ክልል ያሉትን አልጋ ቤቶችን ቁጥጥርና ክትትል ለማድረግ ነው። ከዚህ በፊት የነበረውን በወረቀት የነበረውን ቀጥታ ወደ ዲጂታል ተቀይሮ በኦንላይን ክትትል ለማድረግ ታስቦ የተሰራ ሲስተም ነው። ይህ ሲስተም በጣም አሪፍ ነው፣ ለመጠቀም በጣም ቀላል ነው፣ ወጪ ቆጣቢ ነው፣ ጉልበት ቆጣቢ ነው። እንግዲህ ዲጂታል ሲስተሙን ይህንን አጠቃላይ እንዴት እንጠቀማለን፣ ሪሴፕሽኖች እንዴት ይጠቀማሉ፣ ፖሊሶች ይህንን መጠቀም እንዴት ይችላሉ የሚለውን አጠር ባለ ቪዲዮ ለማሳየት ነው የመጣው። እስከዛው ድረስ በጥሞና ተከታተሉ። ያልገባችሁ ነገር ካለ በኮመንት ላይ አስቀምጡ። እንደገና ቪዲዮ መስራት ካለብን እንሰራለን፣ ምላሽ መስጠትም ካለብን እንሰጣለን። ያልገባችሁበት ቦታ ላይ መጠየቅ ትችላላችሁ ማለት ነው። ቀጥታ ወደ ሲስተሙ አልፋለሁ። የሲስተሙ ስም ቤጎ እንግዳ የሚል ነው። አጠቃላይ ቤጎ እንግዳ ይባላል የሲስተሙ ስም። ቤጎ እንግዳ ማለት ምንድን ነው ለማለት ልጠይቁ ትችላላችሁ። ይህ ማለት በክልላችን ውስጥ አጠቃላይ ከወረዳ ከቀበሌ በቀጠናዎች አንስቶ ባሉ አልጋ ቤቶች ውስጥ ከሌላ ቦታ መጥቶ የሚያርፉ እንግዶቻችንን የእነሱን ደህንነት ለመጠበቅ የሚያስችል እና ፖሊስ ወንጀልን መከላከል የሚያስችል አንዱ የዲጂታል ሲስተም ነው ማለት ነው። ይህንን ሲስተም ለምን አስፈለገ የሚል ጥያቄ ሊነሳ ይችላል። ያስፈለገበት ዋና ምክንያት ከዚህ በፊት የነበረውን የወረቀትን ስራ በመተው ቀጥታ ወደ ዲጂታል ወይም ኦንላይን ለማስተላለፍ ነው ማለት ነው። ያው ይታወቃል፣ የዲጂታል ሲባል ቴክኖሎጂ ሲባል ይታወቃል። አንደኛ ወጪ ቆጣቢ ነው። ከዚህ በፊት ለወረቀቶች ወይም ለሰነዶች ማተሚያ ሲውል የነበረው ገንዘብ ይቀንሳል፣ ቶታል እናቆማለን ማለት ነው። ከዛ ጊዜዎቻችንን እንቆጥባለን፣ ጉልበታችንን እንቆጥባለን። ባለበት ቦታ ሆነን ሪሴፕሽኖችም ለፖሊስ መረጃዎችን ይልካሉ። ፖሊስ ጣቢያ መሄድ ሳይጠበቅባቸው፣ ቀበሌ መሄድ ሳይጠበቅባቸው እዛው ባሉበት ሆኖ መረጃዎችን፣ ሪፖርቶችን ይልካሉ ማለት ነው። ፖሊስም ባለበት ቦታ ቁጭ ብሎ ይቆጣጠራል። ዛሬ ማን አልጋ ቤት ውስጥ ማን አደረ፣ የት መጣ የሚለውንም የአካባቢውንም ሁኔታ ይቆጣጠራል፣ ያጠናል ማለት ነው። እና ያረፉ እንግዶቻችንን በሰላም እንዲያርፉና የመጡበትን ዓላማ ፈጽመው እንዲመለሱ የሚያስችል በጣም ምርጥ የሆነ ዲጂታል ሲስተም ነው ማለት ነው። እንግዲህ ቅድም አነሳስ ላይ እንደተናገርኩት ስሙ ቤጎ እንግዳ የተሰኘ የአልጋ ቤቶች ቁጥጥር ሲስተም ነው። ይህ ሲስተም በቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽን ቴክኖሎጂ ማስፋፊያ እና መረጃ ክፍል የበለጸገ አፕሊኬሽን ነው ማለት ነው። እንግዲህ ይህን ሲስተም እነማን ይጠቀማሉ ለማለት አብዛኛው የሚጠቀሙት ይታወቃሉ፣ አልጋ ቤቶች ወይም ሆቴል ቤቶች ናቸው አንደኛውን የሚጠቀሙ። ሁለተኛ ወረዳው ላይ ያሉ ፖሊሶች ይጠቀማሉ። ሶስተኛ በዞን ደረጃ ያሉት ወይም በከተማ አስተዳደር ወይም በመምሪያ ያሉት ይጠቀማሉ፣ ፖሊሶች ማለት ነው። ከዛ የክልል ፖሊስ ኮሚሽን ይጠቀማል ማለት ነው። ያ ማለት እንግዲህ ክልል ላይ ያለው አጠቃላይ በክልል ውስጥ ያለውን አልጋ ቤቶችን መቆጣጠርና ማየት መመልከት ይችላል ማለት ነው። ስለዚህ በአንድ በኩል የክልሉን ሰላም ለመጠበቅ የሚከሰቱ ወንጀሎችን ቅድሚያ ለመከላከል እና የዜጎቻችንን ደህንነት ለመጠበቅ የሚያስችል ሲስተም ነው ማለት ነው። እንግዲህ ወደ አሰራሩ እገባለሁ ማለት ነው። እንግዲህ መጀመሪያ እንደተናገርኩት ሪሴፕሽኖች እንዴት ይጠቀማሉ ይህን ሲስተም
በምን መልኩ ሊጠቀሙ ይችላሉ ነው አንደኛው። እንዴት አድርጎ መጠቀም ይችላሉ ነው። ሁለተኛ ደግሞ ነገር ወረዳዎች ወይም ፖሊሶች እንዴት መጠቀም ይችላሉ የሚለው ነው። ሶስተኛ ዞን ላይ ያሉት ፖሊሶች ወይም ከተማ አስተዳደር ላይ ያሉት ፖሊሶች እንዴት መጠቀም ይችላሉ ነው። ከዛ የክልል ፖሊስ ኮሚሽንስ እንዴት ሊጠቀም ይችላል የሚለውን አንድ በአንድ አሳያቸዋለሁ ማለት ነው። እንግዲህ አጠቃላይ የመጀመሪያው አነሳሳችን የሚሆነው ከክልል ፖሊስ ኮሚሽን ነው። ኦኬ ስሙን እዚያ ጋር ለመብላችሁ እዚህ ጋር እንደምታዩት ቤኒሻንጉል ጉሙዝ እንግዳ ማለት ነው። ባጭሩ ቤጎን እንግዳ ተብሎ የተጻፈው ማለት ነው። ቤኒሻንጉል ጉሙዝ ሪጅን ፖሊስ ኮሚሽን ይላል፣ ያበለጸገው ነው። ከዛ እዚህ ጋር ታች ግርጌ ላይ እንደምታዩት በቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽን ቴክኖሎጂ ማስፋፊያ ክፍል የተሰራ ነው ማለት ነው። እንግዲህ ጥያቄም ካላችሁ በኋላ መጨረሻ ላይ ያልገባችሁን ነገር ካለ በኮመንት ላይ ያስቀምጡልን። አሰራሩ ካልገባችሁ እንዴት ነው የሚሰራ ካልገባችሁና ጥያቄ የሚሆኑባችሁ ነገር ካለ ኮመንት ስር ላይ ያስቀምጡና በዛው እኛውም ጥያቄውን ወይም ኮመንታችሁን አይተን ምላሽ የምንሰጥበት ሁኔታ ይኖራል ማለት ነው። በመጀመሪያ ደረጃ ቀጥታ እንግዲህ አጠቃላይ መጀመሪያ ስነሳ አንድ ሰው ወይም ተጠቃሚ ወይም ሲስተም የሚጠቀም ሰው መጀመሪያ ሚናውን መምረጥ አለበት ማለት ነው። ሪሴፕሽን ከሆነ ሪሴፕሽን የሚለው ነው ከፍቶ የሚገባው። ወረዳ ከሆነ ወይ የወረዳ ፖሊስ ከሆነ ወረዳ ፖሊስ የራሱን ከፍቶ ነው የሚገባው። ከተማ ፖሊስ ከሆነ ከተማ ፖሊስ የራሱን ከፍቶ ነው የሚገባው። ዞን ፖሊስ ከሆነ ዞን ፖሊስ የራሱን ከፍቶ የሚገባው። ከዛ ሪጅናል ፖሊስ ከሆነ ሪጅናል ፖሊስ ራሱን ከፍቶ የሚገባው ማለት ነው። አንደኛው የአንዱን ማየት አይችልም። ይሄኛው ነገር ለምሳሌ አንድ ወረዳ ያለው ፖሊስ የሌላውን ወረዳ ማየት አይችልም። ዞንም ከተማም እንደዛው የሁሉን መቆጣጠር ማየት የሚችለው ፖሊስ ኮሚሽን ነው ማለት ነው። ስለዚህ አንድ ወረዳ ላይ ያለው የሚላክለት መረጃ በሙሉ እዛው ያለው ወረዳው ያለው ፖሊስ ማየት የሚችለው ማለት ነው። ስለዚህ ደህንነቱ የተጠበቀ ሲስተም ተደርጎ የተሰራ ነው። ስለዚህ ሪሴፕሽኖች ራሳቸው ገብቶ ተመዝግበው ነው የሚገቡት። ለምሳሌ አሁን ክሊክ አድርገን ስገባ ሪሴፕሽን ሲሆን አንድ ሆቴል ሪሴፕሽን ቀጥታ ይህን ሲስተም ሲጠቀም አንደኛ እዚህ ላይ ራሱ ላይ ክሊክ አድርጎ ነው የሚገባው እና እነዚህ ፎርሞችን ሞልቶ ቀጥታ ይገባል ማለት ነው። ለምሳሌ የመጀመሪያው ስም ፉል ኔም ይሞላል። ከዛ ቀጥሎ እዚህ ጋር ናምበር ነው ስልክ ቁጥር ይመዘገባል። ከዛ የሆቴሉ ስም ይመዘገባል ማለት ነው። የሆቴሉ ስም ይመዘገባል። ከዛ ዞን ላይ ከሆነ ለምሳሌ አሶሳ ዞን፣ መተከል ዞን፣ ካማሽ ዞን ከሆነ ያለው ሆቴሉ አድራሻው ያለበት ዞን ላይ ብሎን ክሊክ አድርጎ የሚገባ ማለት ነው። ከተማ አስተዳደር ከሆነ ለምሳሌ ግልገል ከተማ አስተዳደር ከሆነ፣ ካማሽ ከተማ አስተዳደር ከሆነ፣ ባምባሲ ከተማ አስተዳደር ከሆነ ወይም አሶሳ ከተማ አስተዳደር ከሆነ ቀጥታ ሲቲ አድሚኒስትሬሽን ወይም ከተማ አስተዳደር የሚለውን ክሊክ አድርጎ የሚገባ ማለት ነው። ለምሳሌ አሁን ሲቲ ላይ ከሆነ እዚህ ጋር ሲቲ ኔም ወይም የከተማ ስም የሚል አለ። በእንግሊዘኛም በአማርኛም ጽፎ መግባት አለበት ማለት ነው። ቀጥታ እነሱ በሚልኩት ወይም በዚህ ጋር በሚመዘገቡት አድራሻ መሰረት ነው ለፖሊሶች የሚገባው ማለት ነው። እዚህ ጋር ተሳሳትን ቀጥታ እዛው ላለው ፖሊስ አይደርስም ማለት ነው። ስለዚህ እዚህ ጋር ጥንቃቄ ማድረግ ያለባችሁ ነገር ቢኖር ሲቲ ኔም ወይም የከተማ ስምን በጥንቃቄ መሙላት አለባችሁ ማለት ነው። እዚህ ጋር ዞን ስንመርጥን በጥንቃቄ መሙላት አለብን ማለት ነው። ለምሳሌ ሲቲ ከሆነ እዚህ ጋር ስንሞላ በራሳችን ነው እዛው የምንሞላው በትክክለኛ ፊደል በእንግሊዘኛና በአማርኛ በትክክለኛው ፊደል እንሞላለን ማለት ነው። ለምሳሌ ሲቲ ኔም ከሆነ አሶሳ ታውን ከሆነ አሶሳ ታውን ሲቲ አድሚኒስትሬሽን ብለን እንሞላለን። ከዛ በአማርኛ ከሆነ ደግሞ አሶሳ ከተማ አስተዳደር ብለን እንሞላለን ማለት ነው። ከዛ ያው የፖሊሱም አድራሻ የሚሞላው በዛው ስለሆነ ማለት ነው። ስለዚህ በአድራሻው ነው ለፖሊሱ መረጃው የሚደርሰው ማለት ነው። ከዛ የወረዳው ስም አለ። ለምሳሌ አሶሳ ከተማ አስተዳደር ብለን ከሞላን ቀጥለን የወረዳው ስም አለ። በአሶሳ ከተማ ስር 2 ወረዳዎች አሉት። ወረዳ 1 እና ወረዳ 2 ማለት ነው። በአማርኛና በእንግሊዘኛ ወረዳ 1 ከሆነ ወረዳ 1፣ ወረዳ 2 ከሆነ ወረዳ 2 ብለን እንሞላለን። ከዛ ቀበሌ እንሞላለን ማለት ነው። ይሄ የሚሞሉት እነማን ናቸው? ሪሴፕሽኖች ናቸው። አሁን ያ እያሳየሁት ያለው የሪሴፕሽኖች ነው። ስለዚህ ቀበሌው ይሞላል ማለት ነው። የቀበሌው የት ቀበሌ 1 ከሆነ ቀበሌ 2 ቀበሌ 3 ከሆነ ይሞላል ማለት ነው። ምክንያቱም የሆቴል ያለው
ቦታ ማለት ነው። ለምሳሌ አንድ ምሳሌ ልውሰድ። ብሌንዳና ሆቴል የምንል ከሆነ ብሌንዳና ሆቴል የት ነው ያለው ብሌንዳና ሆቴል ብለን ማየት እንችላለን። የት እንዳለ ለምሳሌ አሶሳ፣ እዚህ ጋር አሶሳ ከተማ እንሞላለን። ከዛ አሶሳ ከተማ እንመርጣለን። ከዛ አሶሳ ከተማ እዚህ ጋር እንሞላለን። ከዛ ወረዳ 2 ውስጥ ነው ያለው፣ ወረዳ 2 እንሞላለን። ከዛ ቀበሌው ደግሞ የት ነው? ቀበሌ 2 ከሆነ ቀበሌ 2፣ ቀበሌ 3 ከሆነ ቀበሌ 3 ብለው እዚህ ጋር በአማርኛን ይሞላሉ ማለት ነው። እዚህ ጋር ደግሞ የማይረሱት ኢሜይልና ትክክለኛ ኢሜይልና ፓስወርዳቸውን እዚህ ጋር ያስገባሉ ማለት ነው። በቃ ይህን አንድ ያስገብቶ ሬጂስተር ካደረጉ በኋላ ቀጣይ ይህን ፕሮሰስ አይጠይቃቸውም። ቀጥታ ወዴት ነው የሚገቡ? ወደ ዳሽቦርዳቸው ወይም ወደ ስራቸው ነው የሚገቡት ማለት ነው። ስለዚህ ይሄ ኢሜይልና ፓስወርዳቸውን በትክክል ካስገቡ በኋላ ቀጣይ ድጋሚ የማይጠይቅ ፓስወርድ ነው የሚሆነው ማለት ነው። ያንን አስገብቶ መጠቀም ይችላሉ ማለት ነው። ከዚህ መውጣት ከፈለገ ደግሞ ይሄው ባክ መመለስ ይችላል። ይሄን ያለው ደግሞ የዞን ማለት የወረዳ የሲቲ ወይም የከተማ ፖሊስ ወይም የዞን ፖሊስ አጠቃላይ የነሱ ደግሞ ራሳቸው ሳይሆን የሚሞሉት ይሄ የነሱ አሁን ለምሳሌ ይሄ የወረዳ ፖሊስ ነው። ይህ ወረዳ ፖሊስ ለምሳሌ ወረዳ 1 ያለው ፖሊስ መጠቀም የሚፈልግ ከሆነ እሱ ራሱ መሙላት አይችልም። ለቁጥጥርና ለሲስተሙ ሂደት ሲባል ሴኩሪቲ ለመጠበቅ ሲባል ይህን መሙላት የሚችሉት እነማን ናቸው? የክልሉ አድሚኖች ናቸው። የክልሉ አድሚን ወይም ክልል ፖሊስ ኮሚሽን በራሱ መዝግቦ ከመዘገባቸው በኋላ የነሱን ኢሜይል ወስዶ ፓስወርድ ወስዶ ከመዘገባቸው በኋላ ነው እነሱ የአድሚኑ ሞልቶ የሰጠውን ኢሜይል እዚህ ላይ አስገብቶ መመዝገብ የሚችሉት ማለት ነው። ከዛ በኋላ ሎጊን ብሎ ይገባሉ። ሎጊን ብሎ ከገቡ በኋላ ቀጥታ ወደ የሚጠቀሙት ቦታ ይወስዳቸዋል ማለት ነው። አሁን ቀጣይ እኔ የክልል ፖሊስ ኮሚሽን ነው። በቃ እዚህ ላይ ገብተን ስናይ ይሄ ነው ያለው። የክልል ፖሊስ ኮሚሽን ስናይ ይቅርታ እንትኑን ፓስወርድና ኢሜይሉን ማሳየት ስለብኝ ነው እዚህ ጋር ከፍቼ ያሳልፍኩት ማለት ነው። ስለዚህ እኔ የክልል አድሚኑ የራሱን አድሚን ሞልቶ ገብቷል ማለት ነው። ሞልቶ ከገባ በኋላ እንግዲህ አሁን የሚታየው ነገር ምንድነው? እዚህ ጋር አንደኛ ይሄ አሁን የክልሉ አድሚን ነው ማለት የክልል ፖሊስ ኮሚሽን የሚጠቀመው ማለት ነው። ያው እዚህ ጋር ሪጂናል ፖሊስ ሚል አለ። ስለዚህ የሚጠቀማቸው ነገሮች እነዚህ ናቸው። አጠቃላይ መጀመሪያ እንደገባ ቀጣይን ያሳያል። ዳሽቦርድ አለ። እንግዲህ መጀመሪያ ላይ ማሳሰቢያዎች አሉት። በሆቴሉ ወይም አልጋ ቤቱ ውስጥ አልጋ የያዙ እንግዶች ሳይመዘግብ የቀረ እና መረጃው ሞልቶ ለፖሊስ ያላከ ሪሴፕሽን ተጠያቂ ይሆናል። እንግዳው ለሚፈጥረው ለእያንዳንዱ ነገር ኃላፊነቱን የሚወስድ ይሆናል ማለት ነው። የመረጃውን በስርዓቱ ሞልቶ የተያዘውን አልጋ ሞልቶ መዝግቦ ለፖሊስ ያላስተላለፈ አካል እዛው ያ አልጋ ቤት ማለት እንግዳው ለሚፈጥረው ወይም ለአንዳንዱ ነገር ኃላፊነቱን ይወስዳል ማለት ነው። ማነው ሪሴፕሽኑ ኃላፊነቱን ይወስዳል ማለት ነው። ስለዚህ ይሄ እንደ ማሳሰቢያ ነው፣ አውቆ ለመግባት የሚያስችል ነው። ሌላው እዚህ ጋር እንግዲህ የክልል ፖሊስ ኮሚሽን የሚቆጣጠረው ቁጭ ብሎ በቦታው ነው የሚቆጣጠራቸው ማለት ነው። የሱ አሁን እንግዲህ ዳሽቦርድ አለ እዚህ ጋር። ከዛ ሪፖርቶች የሚላኩ ሪፖርቶች የሚቆጣጠርበት አለ። ከዛ እዚህ ተጠቃሚዎችን ይመዘግባል። ሆቴሎችን ያንዳንዱ ሆቴሎችን እዚህ ያያቸዋል። ከዛ እዚህ ጋር ተፈላጊ ሰዎችም ካሉ እንትን ይላል ይመዘግባል። ከዛ እዚህ መመሪያም አለ ሴቲንግም አለ ማለት ነው እያንዳንዱ። ከዛ ሎግ አውት ብሎ መውጣት ይችላል። ይሄ ነው አጠቃላይ የሱ ማለት ነው። ስለዚህ እዚህ ጋር ዋናው ነገር እዚህ ጋር ለምሳሌ አሁን የተላኩ ሪፖርቶችን በዚህ መልኩ ማየት ይችላል። የተመዘገቡ ሆቴሎችን በእንደዚህ ማየት ይችላል። ተጠቃሚ ፖሊሶችን ከዛ ያንዳንዱ የራሱ የሆነ አለ እነዚህን ማየት ይችላል ማለት ነው። ከፈለገ ሪፖርቶችን በሳምንቱ የተላኩ ሪፖርቶችን በእነዚህ መልኩ ማየት ይችላል። ከዛ ተፈላጊ ነው አይደለም ንጹህ ነው የሚለውን በዚህ መልኩ ማየት ይችላል ማለት ነው። ሌላው እንግዲህ ወደ እንትን ስገባ ተጠቃሚዎች ለምሳሌ እነዚህ ለሙከራ እንትን ያልናቸው ናቸው። እኛ እንደ ሙከራ ስንጠቀምባቸው የነበሩ ናቸው። ቀጥታ እንግዲህ ሪሴፕሽኑ በዚህ
ተጠቃሚዎችን ወይም አልጋ ቤቶችን የፖሊሶችን የሚመዘግብበት ቦታ ነው ማለት ነው ይሄ። ከዛ እንደዚህ ደግሞ አልጋ ቤቶችን በየዞኑ በየወረዳው ማየት የሚችልበት የሚቆጣጠርበት ነው ማለት ነው። ይሄኛው ዲቴል የሪሴፕሽን ስለሆነ ብዙ ሜዳ አያስፈልግም። ከዛ ባለፈ ለምሳሌ የአንድ ወረዳ የተመዘገበ የአንድ ወረዳ ይሄ የወረዳ ነው። ከዚህ በፊት ተመዝግቦ የገባውን ለሙከራ የተጠቀመውን አንዴ ላሳያችሁ። እሺ እዚህ ጋር ቅድማ ፎርሙን ከሞላ በኋላ ቀጥታ እንትን ነው የሚሄደው ወረዳ። እሺ ይቅርታ እንግዲህ ያው ፓስወርዱና ኢሜይል መታየት ያለበት ነው የዘለልኩበት። እንግዲህ መጀመሪያ ሞልቶ ሲገባ አንድ ወረዳ ፖሊስ ማለት ሪሴፕሽን፣ ይሄ ሪሴፕሽን ነው። ሞልቶ ሲገባ በእነዚህ አይነት ኢንተርፌስ ነው የመጣለት የመጀመሪያው። ከዛ ዳሽቦርድ ላይ ያሉት ነገሮች ምንድናቸው? የሱ መጀመሪያው እዚህ ጋር እንደምታዩት ማሳሰቢያውን ማንበብ ይችላል። ከዛ ጠቅላላ የሱ ራሱ የላካቸውን ሪፖርቶችን እዚህ ጋር መረጃዎችን ማየት ይችላል። የ7 ቀኑን እዚህ ጋር ማየትም መመልከትም ይችላል ማለት ነው። ከዛ ባለፈ የላካቸውን ሪፖርቶችን በዚህ መልኩ ማየትና መመልከት ይችላል ማለት ነው። ከዛ ከፈለገ ደግሞ እዚህ ጋር ያሉት የኢኤፍፒ አፕሊኬሽን እና የኢኤፍፒ አፕሊኬሽን ነው። እዚህ ጋር በዚህ ገብቶ ማየትም ይችላል ማለት ነው። ምክንያቱም ይሄ የአፕሊኬሽን ጥቅሙ በዚህ ገብቶ ሌሎች ወንጀሎችን ሪፖርት ማድረግ ይችላል ማለት ነው። እዚህ ቀጥታ ገብቶ እዛ አካባቢ ያለውን የተፈጠረውን መረጃ መላክ ይችላል። በምን ይልካል? በፎቶም ሊሆን ይችላል፣ በቪዲዮም፣ በድምጽም፣ በሰነድም ሊሆን ይችላል። እነዚህን በዛ አድርጎ ፎቶ መላክ ይችላል ማለት ነው። ከዛ ሌላው ደግሞ ይሄ የቴክኖሎጂ የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽን ቴክኖሎጂ ማስፋፊያ ድረገጽ ነው። ይሄ የኛ ድረገጽ ነው። በዚሁ እኛ የምንለቃቸው ነገሮችን የቴክኖሎጂን ድረገጽ መከታተል ይችላሉ ማለት ነው። ስለዚህ እያንዳንዱን በእንደዚህ መልኩ ማየትና መቆጣጠር ይችላል ማለት ነው። ለምሳሌ አሁን ይሄኛውን እኛ እንደ ሙከራ ያደረኩት ነው የለቀቅነው ነው። እንትን ያላቸውን በዚህ መልኩ ማየት ይችላል ማለት ነው። እንትን ለማሳየት ነው። ከዛ ይሄም መመዝገብ የሚፈልግ ከሆነ ሪፖርቶች እዚህ ገብቶ ኒው ገስት ሬጅስትሬሽን የሚላለ አዲስ እንግዳ ይመዝግቡ አለ። ከዚህ ገብቶ ቀጥታ መመዝገብ ይችላል ማለት ነው። እንግዲህ እዚህ ጋር ፎርሙ እንዴት አድርጎ ይሞላል፣ እንዴት አድርጎ ይመዘግባል የሚለውን ለማሳየት ነው። እሺ እንግዳዎችን ሲመዘግብ ቀጥታ እዚህ ጋር የእንግዳውን ስም ይመዘግባል፣ ስልክ ቁጥሩን እዚህ ጋር ይመዘግባል። ከዛ የመጣበትን ቦታ እዚህ ይመዘግባል። ከዛ የመጣበት ምክንያት፣ ከዛ ኢትዮጵያዊ ከሆነ ኢትዮጵያዊ፣ ሌላ ውጭ ሀገር ዜጋ ከሆነ ውጭ ዜጋ ብሎ ይመዘግባል። ከዛ የያዘበትን ያልጋ ቁጥር እዚህ ይመዘግባል። ከዛ ፎቶውን መታወቂያውን በዚህ መልኩ ያስገባና በጋላሪ ውስጥ ገብቶ ሊሆን ይችላል። ለምሳሌ ጋላሪ ውስጥ ከሆነ ጋላሪ ውስጥ እንደዚህ ገብቶ ክሊክ አድርጎ ማውጣት ይችላል ማለት ነው ፎቶውን። ከዛ በኋላ ቀጥታ እዚህ ጋር ሳሚት ሪፖርት የሚላለች ለፖሊስ መላክ ብቻ ነው የሚጠበቅበት ማለት ነው። ቀጥታ ይልካል፣ ሪፖርቱ ለፖሊስ ይደርሳል። ለሱም እዛ ቀጥታ ማግኘት ይችላል ማለት ነው። ከዛ ያው መመሪያዎች አሉ እዚህ ጋር ማኑዋሎችን ገብቶ አጠቃላይ ስለ እንትኑ ማንበብ ይችላል ማለት ነው። ስለ ሲስተም ማንበብ ይችላል። ከዛ እዚህ ሴቲንግ አለ፣ ሴቲንግ ውስጥ ገብቶ ማስተካከል ይችላል ማለት ነው። ለምሳሌ አልጋ ቤቱ እንትን መቀየር የሚችል ከሆነ አልጋ ቤቱ ምንድነው ቦታ መቀየር፣ አድራሻ መቀየር ሲቀየር፣ ሪሴፕሽኖች ሲቀየሩ በዚህ ኤዲት ላይ ገብቶ እንደገና ማስተካከል ይችላሉ ማለት ነው። ከዛ ባለፈ ግን እንግዲህ ይሄ ነው የሚመስለው የሪሴፕሽኖች። የዞን ፖሊሶች እና የወረዳ ፖሊሶችም ደግሞ ራሳቸው እንደዚሁ ገብቶ ማየትና መስራት ይችላሉ። በጣም ቀላልና ሲምፕል የሆነ ነው። በጣም ለስራ አመቺ የሆነ ሲስተም ነው። ሌላውን እንግዲህ አንድ ቀስ በቀስ እያየን ያልገባችሁንም እናንተ ኮሜንት ያደርጋችሁ እየጠየቃችሁን መስራትና ማየት እንችላለን። ያው
ማርዘም ስላልፈለኩት ነው። ብዙ ስለ ሲስተሙ ማብራት እንችላለን። አብራችሁን ስለሆናችሁን፣ ስለተከታተላችሁን፣ ጊዜያችሁን ሰጣችሁን ስለተከታተላችሁን እጅግ አድርገን እናመሰግናለን። ያልገባችሁ ነገር ካለ ኮመንት ላይ መጻፍ ትችላላችሁ፣ መላክ ትችላላችሁ፣ ጥያቄ መላክ ትችላላችሁ። እንግዲህ ያየን በነገራችን ላይ የሚስተካከል አልጋ ቤት ነው፣ ሲስተም ነው። በጣም የአካባቢያችንን ሰላም ለመጠበቅ እንግዶቻችንን ደህንነት ለመጠበቅ የሚያስችል በጣም ምርጥ የሆነና ቀላል የሆነ ሲስተም ነው። ያው እንግዲህ ከዚህ እያሻሻልን የሚሄድበትን ሲስተም እንፈጥራለን ማለት ነው። ክበሩልኝ።